ልቀቃትና ወደ በኢየሱስም ወደ ልቀቃታው ጤናውን ልቀቃት። ወደቃው እየተቃጠለ ተንቀጠቀጠ እየተለች አቅም ነው ያሳጣኝ። እየተለች አቅም ነው የበላህ። ጉልበቱን ያዝክ፣ አቅሙን ያዝክ። ሰፈር ላይ ቁጭ ብለህ የምታስሟረት የምታስደግም አናዝቼዋለሁ። ቶፓሪያ ሎስ ራት ላይ ልቀቃትና ሂድ ምንድነው እያመመሽ ያለው? እዛ የታች አካባቢ እዚህ አካባቢ ምንድነው? እዚህ የቆየው ኢየሱስ ጌታ የቆየብሽ የሚያምሽ ነገር አለ። ሕክምና ሄደሻል፣ መፍትሄ አልተገኘም። ለምስጋና ትመጫለሽ። አባካቸው እናታቸው አማኞች ሰደባላ ተበሉትና አመሰግኑ ተከትማቸው አትጥፉ። እሺ መዳንትን ወደ ወስዳችሁ እዛ ጥፍት አትበሉሽ ነው። እዚህ አሁን ጎበዝ እናቶች አሉ። ጌታ ይባርካቸው። አሁን ይኸውልህ ምን ያክል ጊዜ ነው? ቆይቷል፣ በጣም ቆይቷል። ግን እዚህ ጋር ተፈውሰሽ ድነሽ የዛሬ ጀምረሽ አሜን 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 ተፈውሰሽ ድነሽ ለምስጋና ትመጫለሽ። ያን ቀን የበሽታ አይነቱን ጭምር ትናገራለሽ። አሜን ሃሌሉያ ትንቢት መንፈስ ተለቆብናል። መገለጥ ተለቆብናል። አሜን ምን ምንነካ አማኞችን አይዛብ እየፈለገበት ያለበት ጊዜ አይዛብ የኛ ቤት ትንቢትን እየፈለገ ይኸው ጌታ አይዛብ ጠጋን በሉት፣ በብርቱ ይፈልጋል በሉት፣ ስጦታዎችን በሉት ወደ እጄ አስገባለሁ በሉት። ውጭ ላይ ትላልቅ አባቶች የተቸገረበት ትንቢትን ስለማይናገሩ ስጦታ ስላልተቀበሉ የማስተማር ስጦታ አለ፣ ወንጌል የመስበክ ስጦታ አለ፣ ግን ትንቢት የመናገር ስጦታ የለም። አጋንንት የመለየት ስጦታ የላቸውም። ቢቀበሉ ኑሮ ሐሰተኛና እውነተኛ መለየት እኮ አያቅትም። መንፈሱ ሮጬ እወጣለሁ ይላል። ይኸው እንግዲህ 5 አገልጋዮች ናቸው መሰለህ እና ናይኔ የራሱ ኋላ በኩል እግር ሲይዝ ነበር። አይዳችኋል አይደል? ኢየሱስ ጌታ አሜን። በቃ ነፃ ሆኖ ሙስሊም ነው ልጅ ጸልዩ። ይሄው ሌባ ስልክ ወስዷል፣ ጸልዩ ስልኩን ገዝቼ ይካል ያለው ሃሌሉያ አሜን። እሱ ይግባ እንጂ እሱ ይንካ እንጂ አሜን። ዲኖ ማርከላይ ወደዚህ ብናገራቸው ሃሌሉያ። ትንቢት እኔ አንድ ቀን ማደር አልፈልግም። አረ በጌታ በኢየሱስ አሁን እዚህ ጋር ማለት ሐዋርያው እንደዚህ አለ፣ ሁላችሁ ማለት ልሳንን ብናገር አለ ይወዳለው አለ። አሜን። ሁላችሁ አንድ ሰው አላለ። ሐዋርያው ብቻ አይደለም፣ እዚህ ጋር የተወሰኑ ብቻ መገለጥ አለ። መገለጡን እንዳትረሳ እሺ። መገለጥ መንፈስ በዚህ ልጅ ላይ የትንቢት መንፈስ አለ። ትንቢት መንፈስ አለ። ወሮታል ወሮታል። እኔ በደምብ ስማ፣ በአንተ ላይ የትንቢት መንፈስ አለ አልኩኝ። የትንቢት መንፈስ አለ በሉት። ይኸው ከእሱ ጋር ከተገናኛችሁ አብራችሁ የምታገለግሉት በአንተ ላይ የትንቢት መንፈስ አለ ብሉት። ይንቃ እዛው በዛው ይንቃ ራሱ ሁሉ ጊዜ ስትገናኙ በአንተ ላይ የትንቢት መንፈስ አለ ብሉት። ሃሌሉያ አሜን። የለም ፈረንሳይኛ የለም፣ እንግሊዘኛ የለም፣
ቡና ሲጠጣ እራት ሲበላ